መስራት ፈልገን ግን ከማማከራችን በፊት ከማወቃችን በፊት የምንሰራቸውን ስህተቶች አብረን ዘርዝራለን። ወይም ደግሞ እኔ ያጋጠመኝ ሌላ ሰው እንዲገጥመው አልፈልግም። እንዲሁም ደግሞ ይሄ ቪዲዮ ከተመቻችሁ ማለት ትክክል ነች ወይም ደግሞ ይሄን አርሚ ብላችሁ ኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች ክርስቲያኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ በሌላ ቪዲዮ ተመልሻለሁ። ግን አንድ አለ አይደል በቃ በጣም መስራት አለብኝ ብዬ ነው ያንን ቪዲዮ መስራት እንፈልገው ማለት ነው። እሱ ምንድነው እኔ በቅርብ ጊዜ ነው ወደዚህ ወደ ቪዲዮ ወይም ወደ ዩቲዩብ የመጣሁት ማለት ነው። እሱም ወደ ስመጣ በደንብ አላማከርኩም። ዩቲዩብ ምን ይፈልጋል ምን አይፈልግም ወይም ደግሞ እንዴት ነው የሚሰራው ብዬ እውነት ለመናገር መስራት መፈለጌን እንጂ አላማከርኩም። ይሄ ደግሞ የብዙዎቻችን ችግር ስለሆነ ሌላ ሰው ለምሳሌ አዲስ መጀመር የሚፈልግ ወይ ደግሞ አሁን ላይ እየሰራን ያለን እህቶች ምንድነው ችግሩ ብለን ከሌላ ሰው ልምድ ካለው ሰው እንድንጠይቅ። ምክንያቱም ከመድከማችን በፊት ብዙ ከመጓዛችን በፊት መጀመሪያ ቅድመ ሁኔታውን አውቀን እንድንጓዝ ይረዳናል ብዬ ነው ዛሬ ይሄን ቪዲዮ የምሰራው። እኔ ካጋጠመኝ ወይም ከሰራው ስህተቶች እየጠቀስኩላችሁ አብረን እንቆያለን ማለት ነው። መጀመሪያ የምንሰራው ስህተት ለምሳሌ ምንድነው መቅደም ያለበት? ለምሳሌ ቪዲዮ ነው ማስለመድ አለብኝ ወይስ ላይቭ ነው ማስለመድ አለብኝ? ወይስ ደግሞ ላይቭ መግባት ከፈለኩኝ ሰዓቴ ነው መከበር ያለበት ወይስ ደግሞ የሰው ብዛት ነው መከበር ያለበት? አለ አይደለ? የሆነ የራሱ የሆነ ስቴፕ ባይ ስቴፕ ይፈልጋል አይደለ? አንድ ስራ ስንሰራ በነገራችን ላይ እዚህ ላይ ብቻ አይደለም ማንኛውም ስራ ላይ ጽናት ይፈልጋል እና ይሄ ነገር ደግሞ ጽናት የሚፈልግ ነው። ብቻ መስራት እፈልጋለሁ ስላለን ብቻ አይደለም ወይም ደግሞ ስለጀመረን ብቻ አይደለም። አንድ ነገር ጽናት ይፈልጋል፣ ትዕግስት ይፈልጋል፣ ትኩረት ይፈልጋል። እንዲሁም ደግሞ ከሰው ጋር አለ አይደል ሼር ኮንታክት መሆን ያስፈልጋል እና በዛ ሰዓት ውስጥ ነው እየተራመድን ነው ይሄን ስራ የሚሰራው ማለት ነው። አንዳችን ለአንዳችን እየተደጋገፍን እንዲሁም ደግሞ አንቺ የማታውቂውን ወይ እኔ የማላውቀውን እየተደጋገፍን ነው ይሄ ስራ የሚሰራው ማለት ነው። እንደዛ ይመስለኛል። ብዙ እውቀት የለኝም ግን ከራሴ ካጋጠመኝ ነገር አንፃር ለምሳሌ እኔ መጀመሪያ ላይ በምገባ ሰዓት ሌላ ሰው አላማከርኩም። ምንድነው የሚፈልገው አላልኩም። ዝም ብዬ ገባ ወጣ ያልኩኝ ሁሉ እቆራርጠው ነበረ። እሱ ብቻ ሳይሆን ደግሞ ለምሳሌ የሰራ ነው ቪዲዮ አለ አይደል የግል ነው ወይስ ደግሞ አለ አይደል ለተመልካች እንዲደርስ የማናደርገው ነገር አለ። አሁን ለምሳሌ እነሱም በቅርቡ ነው ያወቅሁት። አሁን አንድ ልጅ በጣም ነው የማመሰግናት ላይቭ ውስጥ ምሳሌ ገብቼ የግል ወደሚለው ውስጥ ነው ማለት ይፋ አላደረኩትም ማለት ነው። እና አንዷ ቪዲዮን ስታየው የግል ውስጥ ነው ያለው እና ለምሳሌ ከዛ ያንን ተማርኩ ማለት ለምሳሌ ልክ ላይቭ ከገባችሁ በኋላ ወይ ከጨረሳችሁ በኋላ ያን ቪዲዮ ለሌላ ሰው ሼር ማድረግ ለምሳሌ እኔ አላቅም ነበረ በቅርቡ ነው ያወቅኩት ማለት ነው። ይሄን የምላችሁ ለምሳሌ ይሄን ስህተት እኔ ስሰራ ነበር መጀመሪያ ላይ ማለት ነው። ሌላው ደግሞ ለብዙ ጊዜ ለቻናላችን የሚጠቅመው ነገር ለምሳሌ ምን ሰዓት ነው የምገባው ብላችሁ ቋሚ ሰዓቶች ይሄ ሰዓት ለምሳሌ የተዘበራረቀ ሰዓት ከምናደርግ የሚመቸንን ሰዓት መጠን በዛ በሚመቸን ሰዓት መግባት። ምክንያቱም ለቻናላችን እድገት እንዲሁም ደግሞ ያ የምንዘይረው ሰው ወይም ደግሞ በላይቭ ላይ እኛ እንድንዘይረው የሚያደርገው ሰው ሰዓታችን አውቆ በመጣ ሰዓት አብረን መመካከርና መነጋገር እንችላለን። ያውም እንደው ያ ሰው ደግሞ የምንገባበትን ሰዓት ያውቃል ማለት ነው። ምክንያቱም ብዙ ጊዜ አሁንም ወጣ ገባ ማለቱ አንደኛ ሰዓታችን ይዘበራረቃል፣ ሁለተኛ ያ የምንዘይረው ሰው ደግሞ ሰዓታችን አያውቅም እኛ መሄዳችንን እንጂ አይመጣም። ብዙ ጊዜ ይሄ እኔንም ያጋጥመኛል። ሌላው ደግሞ ያም ሰው ደግሞ እጠፋበታለሁ ማለት ነው። ሰዓቴ ካልታወቀ ችግር ነው። ሌላው ደግሞ እኔ የሰራው ስህተት ልንገራችሁ። በዚህ 2 ቀን ውስጥ ያጋጠመኝ ነገር ልንገራችሁና ፕሮፋይሌን ቀየርኩ ማለት ነው። ከሰዎች ጋር እንደ አዲስ በመግባባት ባለውበት ሰዓት ፕሮፋይሌ ቀየርኩኝ። ሰዎች እኔን የሚዘይራቸው ሰዎች ወደ እኔ አይመጡ ማለት ነው። ምክንያቱም ፕሮፋይሌ ቀይራለሁ። እቺ ማናት ነው እንጂ የሚባለው ፕሮፋይሏ ተቀይሯል ብሎ አያስቡም አንድ ሰው። ምክንያቱም ያ ራሱ አንድ ችግር ነው። በዛ አንድ ወጥ በሆነ መንገድ ነው መጓዝ ያለብን ማለት ነው። ሌላው የምንሰራው ስህተት ደግሞ ልንገራችሁ። የምንሰራው ስህተት ለምሳሌ ቪዲዮ መስራት ከፈለግን በዛ በተመሳሳይ ወቅት አለ አይደል? ለምሳሌ ዛሬ 10 ሰዓት ቪዲዮ ሰርተን የምንለቅ ከሆነ ነገ ወይ ደግሞ በ3 ቀን በዛ ሰዓት ቪዲዮ ምክንያቱም ያ ሰው በዛ በለመደ ሰዓት ለምሳሌ ከሌቤት ሰዓት ቪዲዮ ትለቃለች ወይ ደግሞ
ሎኬሽን በሚደርሳቸው ሰዓት በዛ ሰዓት ጠብቆ ይደርሳቸዋል። ያ ሰው ደግሞ የመከታተሉ እድሉ በጣም ሰፊ ነው። የእኛን ወይም የእናንተ ቪዲዮ ማለት ነው። የተረዳሁት ነገር እንደዛ ነው። ስለዚህ ከዛ ሌላ የምንሰራው ስህተት ደግሞ ለምሳሌ ብዙ ጊዜ በምንደማመር ሰዓት ወይም ደግሞ አላደር ሼር በምንደራረግ ሰዓት የቱ ነው የሚቀድመው? ለምሳሌ ሰብስክራይበር ማፍራት ነው ወይስ ደግሞ የሰዓት እይታ ነው የሚቀድመው? ከባለሙያ መጠየቅ እዛ ነገር ውስጥ ከመግባታችን በፊት ማለት ነው። ወይም ደግሞ ትክክለኛ ወዳጅ ማፍራት። እዚህ ላይ ትክክለኛው ስራ የሚሆነው ትክክለኛ ወዳጆች ማፍራት። ምክንያቱም ገባ የመወጣው የሚሉት ሁሉም ሰው ትክክለኛ ወዳጅ አይደለም። እዚህ ጋር ትልቁ ስራችን መሆን ያለበት ትክክለኛ ወዳጃችሁ ማን ለዚህ ስራ ቁርጠኛ እንደሆነ። ለምሳሌ በምትዘይሩት ሰዓት ላይ በምትዘይሩበት ሰዓቱን ጠብቆ ወይ ለዛ ሰው አንዱ ለአንዱ ምን ያክል ያስባል በሚባልበት ደረጃ በደንብ ግምት ውስጥ ሊገባበት ይገባል ማለት ነው። ምክንያቱም እኔ በዚህ በቅርብ ጊዜ ውስጥ ነው ያወቅኩት እና የተሰማኝን ወይ ደግሞ ይሄ ነገር መሆን አለበት ብዬ ስላልኩ ነው ቪዲዮ የሰራሁት ማለት ነው። እና በጣም አመሰግናለሁ ስላዳመጣችሁኝ፣ አብራችሁኝ ስለቆያችሁ። የዛሬው ቪዲዮ ደግሞ ይሄን ይመስል ነበር። አዎ ልክ ነሽ ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።